ይህ ቪዲዮ እንግዲህ ስለ አርሲና ስለ አክሱም በማስመልከት ይሆናል። ብዙ ሰዎች በአዶናይ ተናደዋል። በጣም ብዙ ሰዎች በአዶናይ ተከፍተዋል። አስመሳይ ነህ የሚሉ ሰዎች አሉ። ታዋቂው ቲክቶከር አዶናይ ሰሞኑን በተለያዩ የህብረተሰብ ክፍሎች ስለ ገጠመው ተቃውሞ ሀሳብ ሰጥቷል። ስለ አርሲ የክርስቲያኖች መገደልና ስለ አክሱም የሙስሊሞች መገደል ድምፅ አልሆንክም በሚል በበርካታ ሰዎች ተቃውሞ እየገጠመው ነው። ይህንን አስመልክቶ ነው እንግዲህ ሰፊ ሀሳብ ያንጸባረቀው። ያልተረዳችሁኝ ብዙ ነገር አለ። እኔ 6 ልጆች ማስተዳድራቸው አሉ። ከጥላቻ ይልቅ ሀሳብ ትክክል አይደለም፣ አዶናይ እዚህ ጋር አጥፍታል ብትሉኝ ይቀበላሉ የሚሉ ሀሳቦችንም አንጸባርቋል። በርካታ ሰዎች እንግዲህ ተቃውሞ እንዲያነሱብኝ ሆነዋል። ይህም ከኔ ብዙ ስለሚጠብቁ ነው። ብዙ ጊዜ እኔ ሰዎች ወቀሳ ሲያቀርቡ በእነሱ ጫማ ውስጥ ሆኜ ጉዳዮችን ለመረዳት ሞክራለሁ ይላል አዶናይ። በቲክቶክ ላይ ቪዲዮ ስለቅ በትንሹ 500,000 ሰው ያየዋል። በርካታ ሰዎች ዘንድ ጋር ይደርሳል። ስለዚህ እነዚህ ሰዎች ሁሉ ከኔ ብዙ ይጠብቃሉ። ከዛ የመነጨ ድምፅ እንደሆናቸው ሀሳባቸው እንዳንጸባረቅ ከመፈለግ ነው። ይህንን በደንብ እረዳለሁ በሚል ሀሳብ ሰጥቷል። እሱን እስቲ ላስደምጣል። ብዙ ሰዎች በአዶናይ ተናደዋል። በጣም ብዙ ሰዎች በአዶናይ ተከፍተዋል። አስመሳይ ነህ የሚሉ ሰዎች አሉ። ዋሽተህናል የሚሉ ሰዎች አሉ። ለምን አዳላ፣ ዘረኛ፣ ፖለቲከኛ ብዙ ስሞች እየተሰጠኝ ይገኛል። አንፎሎ ቻሌንጅም ተጀምሮ ይገኛል ማለት ነው። ለምንድነው ይህ ሁሉ እየተፈጠረ ያለው ብዬ ራሴን ስጠይቅ እዚህ ጋር ቁጭ ብዬ እኔ ምን አጠፋው ምን አረኳችሁ ምናምን ማለት እችላለሁ። ግን ደግሞ እኔ የምወደው ነገር ስለራሴ ሁሌም ከሌላ ሰው ጫማ ሆኜ ራሴን መመልከት እፈልጋለሁ። ለምን ያ ሰው እንደዛ እንደተሰማው ሰዎችን መውቀስ ብቻ ሳይሆን አይ ቲንክ መረዳት ትልቅነት ነው ብዬ ስለማስብ ማለት ነው። እና ለምንድነው እነዚህ ሰዎች በአዶናይ እንደዚህ የተናደዱት ብዬ ቁጭ ብዬ ሳስበው ከነሱ ጫማ ሆኜ እነዚህ ሰዎች ከኔ በጣም ብዙ ነገሮች ይጠብቃል። እንግዲህ ታዋቂው ቲክቶከር አዶናይ ሌላው ሰሞኑን ከተነሳበት ጉዳይ ጋር ተያይዞ ሰፊ ማብራሪያ በሰጠበት ቪዲዮ ላይ ብዙዎቻችሁ ያላወቃችሁት አንድ ነገር አለ ይላል። እኔ የህይወት ጫና አለብኝ፣ 6 ማስተዳድራቸው፣ የቤት ኪራይ የምከፍልላቸው፣ የዕለት ተዕለት ምግባቸውን ወጪያቸውን የምሸፍንላቸው ሰዎች አሉ። ስለዚህ የእነዚህ ሰዎችን ኃላፊነት ለመወጣት በጣም ብዙ ስራ አለብኝ። እነሱ ሲጠይቁኝ ብር የለኝም ማለት አልፈልግም። ስለዚህ በበርካታ ጫና ውስጥ ያለው ሰው መሆኔን እንድትረዱ ፈልጋለሁ በሚል በሚያሳዝን ስሜትም ገልጿል። እሱን ሀሳብ ማለት ነው። ብዙዎቻችሁ የአዶናይ ህይወት ምን እንደሚመስል አልገባችሁም። ልንገራችሁ። እኔ እንግዲህ ወደ 6 ልጆች አሉኝ። ኦኬ፣ እኔ ማግዛቸው፣ እኔ ሰፖርት ማረጋቸው፣ ህይወታቸው ወደ ኋላ እንደማይመለስ ለማረጋገጥ ማረጋቸው ነገሮች ልገልጽላችሁ አልችልም። እንደምታውቁት እንደ ኤክስኪውዝ እየተጠቀምኩኝ ሳይሆን እነዚህ ከኔ ጋር ያሉ ልጆች በጣም ብዙ ጥሩ ነገሮች አስለምጃቸዋለሁ እና እነሱን ለማገዝ እፈልጋለሁ። ግን ደግሞ እነሱን ከማገዜ በፊት ራሴንም ማገዝ አለብኝ። ብራንዴን ቢልድ ማድረግ አለብኝ። ብዙ ስራ መስራት አለብኝ። ሌላው እንግዲህ አዶናይ የሚገልጸው ቲክቶክ ላይ ብዙ ጊዜ አንዳንድ ሀሳቦች እኔ ጋር አይመጡም። ለምሳሌ አርሲ ጉዳይን ላይቭ በገባውበት ጊዜ ነው የሰማሁት። ብዙ ጊዜ የኔ ቪዲዮ ወይም የኔ ቲክቶክ የሚያመጣልኝ የውጭ ሀገራትን ቪዲዮዎች ነው፣ ማስታወቂያዎችን ነው። ስለዚህ አንዳንድ በሀገር ውስጥ የሚከሰቱ አጀንዳዎችን፣ ዜናዎችን የማየት እድል አይኖረኝም። በዚህ ምክንያት ነው አንዳንዴ የምዘገየው የሚል ሀሳብም አቅርቧል። ጭላሉ ቲዩብ ነው እየተከታተላችሁ ያላችሁት። አሁንም እንቀጥላለን። አዶናይ ሰሞኑን በገጠሙት ተቃውሞዎችና ሀሳቦች ዙሪያ ማብራሪያ ሰጥቷል። ከሱ ጋር ተያይዞ ሌላኛው ያነሳው ስለ አርሲ ሰርተ ስለ አክሱም አልሰራህም የሚል ተቃውሞም እንደገጠመው ቪዲዮዎቹን የአንፎሎ ዘመቻ እንደተጀመረ ፎቶዎቹን በመዘቅዘቅ ኤክስ በማድረግ ዘመቻ እንደተጀመረ ገልጿል። በዚህም እንዳዘነ ነው የገለጸው። ይሄ ምንም አይነት ልዩነት የመፍጠር ፍላጎት እንደሌለው፣ ሃይማኖት ውስጥ በብሔር ውስጥ የመግባት ፍላጎት እንደሌለው፣ አንዱን ከአንዱ የመለየት ምንም አይነት ፍላጎት እንደሌለው ገልጿል አዶናይ። እሱንም ላሳያችሁና እንመለሳለን። አዶናይ ለምንድነው አንተ ስለ አርሲ ሰርተ ስለ አክሱም የማትሰራው? አክሱም ላይ ስለተፈጠረው ነገር ለምንድነው ድምጽ የማትሆነው ብለው በጣም ብዙ ሰዎች ተቆጡ። በጣም ብዙ ሰዎች ስሜታቸውን ገለጹ። በጣም ብዙ ሰዎች ሰድበውኛል። ፎቶዎቼ እየተገለበጡ ኮሜንት ላይ እየገቡ በጣም ብዙ ኮንተንት ክሬተሮችም የአዶናይ ስም እያጠፉ አዶናይ እንዴት አስመሳይ እንደሆነ አዶናይ እንዴት እንደዋሸን እያሉ ሰው ለጥላቻ ለአንፎሎ እያበረታቱ ነበረ።
and I think ስህተቱ እዚህ ጋር ነው ያለው። ማለት እናንተንም ለመውቀስ ብዬ ሳይሆን እኔን አትሊስት እንኳን ስለሆነ ነገር ማሳወቅ ከፈለጋችሁ ትክክለኛ በሆነ ስነ ስርዓት ባለው መንገድ ቢሆን ደስ ይለኝ ነበር። ሌላው እንግዲህ አዶናይ ጉዳዮቻችንን ያሉ ቅሬታዎቻችሁን በቅንነት ሐሳብ ብትሰጡኝ፣ አዶናይ እንደዚህ ያደርጋል ብትሉኝ በቅንነት እቀበላለሁ። ከመተቸት ከመውቀስ አላስፈላጊ ጥላቻ ውስጥ ከመግባት ፖዚቲቭ በሆነ መልኩ ብታስተምሩኝ ብትነግሩኝ የመቀበል ችግር የለብኝም። እሱንም እንደ ሀገር መለማመድ አለብን የሚል ሐሳብም አንጸባርቋል። ጥላሉ ቲዩብ ዛሬ አዶናይ በወቅታዊ ጉዳዩ ላይ የሰጠውን ማብራሪያ አስመልክተን በሰፊው ወደ እናንተ አድርሰናል። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እናመሰግናለን።